ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡን ሰጥ ያለቀስከው አለች። አረ ወላሂ አይደለም ማለት ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ ሄጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር ሄጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል። እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያልሆነው። ዝናቧ ምን ያህል ያምራል፣ ፀሐይዋ እንዴት ያምራል። ሰው ለረፍት ኢትዮጵያ እየመጣ አይደል? አሜሪካን ተቃጠልኩ፣ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለን። ምን ችግር አለ? ኬክ የሆነ ሰው እንጂ ጠፋው ኬክ የሆነ አየር እኮ አለ። ምን ጠፋ? መች ሰራን? መቼ መሬቱን ነካ ነው? ከአዳማ አሰላ ስትሄድ፣ ከአሰላ ባሌ ስትሄድ፣ ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለው። ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለብህ። ቤት ፍትሃዊ ስትሆን መስሪያ ቤትም ፍትሃዊ ነው የምትሆነው። ሳትሰራ እንዳትበላ። አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራ ወላ ፔሮል ላይ እንዳትፈርም። ስራን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተ በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበረ። እቺን ሰትዮ ነው እኮ የምትخدማት። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁሚ ሌላ ኢላ ቀሊላ ነው የተባሉት። ሌሊቱን ቁም ትንሽ ተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለህ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ነው። ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደህ ነው። ሰው ኸድመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው። ለዚህ ነው ኢማሙ ሻፊ አንድ ቤት ገብተው ያልተለመደ ምግብ በደንብ አበላል በሉ። ሲበሉ የጋበዛቸው ሰውዬ በጣም ደነገጠና እንዴ ይሄን ነገር መጠየቅ አለብኛል። ለምንድን ነው የዚህ አይነት አበላል የበሉት ብሎ ሲጠይቃቸው ኢማሙ ሻፊ አይ እንደው የዚህ ሰውዬ ከስብ አውቀዋለሁ፣ ሐላልነቱን ስላረጋገጥኩ ነው በደንብ አድርጌ እንደዚህ የበላሁት ነው ያሉት። ስለዚህ ሐላል ከስብ ላይ ማናችንም መጠንቀቅ አለብን። በደሞዝም እንኑር በየትኛውም እንኑር ስራዬ ነው ከተባለ ያንን ስራ ጠብቀ የመስራት ግዴታ ይኖርብሃል። ከዚህ ውጪ ደግሞ ስራ ላይ ደግሞ መጠንቀቅ ያለብን ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያለ 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል። ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር እኮ ይሄን ገንዘብ መስጠት ያለብህ። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያል ስልክ ባለማንሳት። ማንኛውም ሰራተኛ ሹክረን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው። ሌላው ማህበረሰባችን ላይ ካሉ ትልቁ ችግር ደግሞ ምንድነው? አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረገብህ? ማን አይቶ ነው አንተ ሲር የሚያረግብህ? ገና 10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል።
ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጅኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ السحر الحق ሲር ሐቅ ነው አለ ነብዩ አለይሂ ሰላቱ ወሰለም እንዲሁ ነው ያሉት። ሲር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲር ተደርጎበታል። በማን በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይሄን ሐቅ ብሎ ይነገራል? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። ባልሽን የሰራብሽ ሚስት ናት የሰራብሽ ሲባል ምንም የማታውቅና ምንም የማያውቅ ሰው ይሄን ሞራል ለማምጣት ምን ያህል ይቸገራል? ቤተ ዘመድ ሁሉ ይበተናል። በቃ በምንስ ሞራል ነው አንድ ሚስት ባሏ ላይ የምታሰራው? እንደው አንድ ባል እንዴት አድርጎ ነው ሚስቱ ላይ የሚያሰራው? ምክንያቱም ሲህር የሚባለው ነገር እኮ ከባድ ነው። ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ እጅተኒቡ ሰብዐል ሙቢቃት አው ሙህሊካት ብለዋል እኮ 7 አጥፊ የሆኑ ወንጀሎችን ተጠንቀቁ ብለዋል። الشرك والسير وقتل النفس التي حرم الله إلا بالحق وأكل الربا وأكل المال اليتيم والتولي يوم الزحف ብለው ተናግረዋል። በአላህ ላይ ማጋራት፣ ሲር፣ ወለድ መብላት፣ የየቲሞችን ገንዘብ መንካት፣ በጦርነት መሸሽ ብለው ሰባቱንም ነግረውናል። ሁለተኛ ደረጃ ራሱ ያስቀመጡት ሲህር ነው። አሰራችብኝ መረጃ ከየት ነው? ወንድምን ይሰብረዋል። ምንም ያላደረገ ወንድም አደረገ ሲባል ይሰብረዋል እኮ። ምንም ያላደረገች እህት ቢነገራት ይሰብራታል። አንድ ጠንቋይ፣ የመንደር ጠንቋይ አጭበርባሪ ሄዶ ስለተጠየቀ የሰራባት ይሄ ነው ባለቤቷ ነው ሚስቱ ናት ብሎ ስለተናገረ በፍጹም ሐቅ ሊሆን አይችልም። በፍጹም ይሄ ማህበረሰባችን ላይ የገባ በሽታ ነው። ቤተሰቦቻችንን በጣም የሚረብሽ ዜና ነው። አንተ አድርገብኛል ብዬ ስነግርህ ምንም አስበው ማታክ ሰውዬ ዱንያ ሁሉን እኮ የሚጨልምብን። ክብር አላህ የሰው ልጅ አላህ ከሰጠው ትልቁ ሸረፉ እኮ ክብሩ ነው። አገራችሁ ከጥርጣሬ ነው። ፈኢነ ዘና ጥርጣሬ አዘሩ ሐዲስ የውሸት ወሬ ነው። ያው እስካሁን እንግዲህ ሁላችንም እንደምናውቀው እኔ ጠንቋይ ነኝ የሚል ሰው የለም። ጠንቋይ ቤትም የሚል ሰው ደግሞ ጠንቋይ ቤት እየሄድኩ ነው ብሎ አይደለም የሚለው። ምንድነው የሚለው? ሸኽ ቤት እየሄድኩ ነው ይላል። አየሁ ማሊያውን ሲቀይር ወልይ ጋር ሂጅ ነው ይላል። ያንተ ወልይ እናትህ ናት። ምንም ወልይ ያስፈልገን? እናትህ ካለች አባትህ ካለ አሮጊት ካለ ሽማግሌ ካለ አንተ ሌላ ረዳት ያስፈልገን? ለዱርዬ ትሰጣለህ እንደ ብርህን? ጋርዶ የተቀመጠ ግብር የሌለበት ባት የሌለበት ጠንቋይ ጋር ትሄዳለህ? ግራ የገባው ወንድም አለ፣ እሱ ዱዓ ካረገልህ ሙስተጃብ ነው። ግራ የገባት እናት አለች፣ ሄደህ ግንባሯን ሳሚና እሷ ጋር አስደስታት፣ አላህ ፈታ ያረግልሃል። ወልይ ናቸው፣ ሄደህ ተጠጋቸው። የለም አንተ ወልይ ነህ። ማን የከለከለ? አንተ ወልይ ለመሆን እንሰግዳለን፣ ወልይ ነን፣ እንጾማለን፣ ወልይ ነን። ወልይ ነን ብለን አንፎክርም፣ ግን የአላህ ጠላት አይደለንም። የአላህ ጠላት መቶ ይሻ ይሰግዳል። ከሱ ጠላትነት ለመውጣት አይደል እንደዚህ ቤት የተሰበሰብነው። ወልይ የሆነ የሚጠመጥምና የሆነ ነገር ይዞ የሚሄድ እንዳይመስልህ። አንተ ራስህ ወልይ ለመሆን ማንም አይከለክልም። ሐቅ ብላ በሐቅ ኑር፣ በሐቅ ኑር። በቃ ወልይ ነህ። ወልይ ማለት ነው ድንገት የሆነ ታፔላ እንዳሰጡት ምንድነው የአላህ ወዳጅ እኮ ማለት ነው። እና የሆኑ ሰዎች ብቻ ናቸው እንደ የአላህ ወዳጅ። ይሄ ሁሉ ጠላት ነው? ምንም ጠላት አይደለም። የአላህ ወዳጅ ነን ሁላችን። ስለዚህ በእህቴ የተሰራ በወንድሜ የተሰራ የሚል ማረጋገጥ ያስፈልጋል። በአንድ ቤተሰብ ትንሽ ዱንያ ሲያገኙ ሲያምርባቸው ይሄን ቤተሰብ ለመበተን የሚፈልጉ ሰዎች አሉ። ሸይጣን ይሰውልበትና ምግቡ ላይ ጥርጣሬ ይጀምራል፣ ጃኬቱ ላይ ጥርጣሬ ይጀምራል፣ ሲተኛ ጥርጣሬ ይጀምራል። ይሄ ሸይጣን የተጫወተብህ ወንድሜ፣ ይሄ ሸይጣን የተጫወተብሽ። ኢነ ሸይጣነ ካነ ضعيفን ያለው ሸይጣን ጠላታችሁ ደካማ ነው ያለው። ለሸይጣን ደስታ ቤታችን መበተን የለበት።
ይሄ ሁላችንም ጥንቃቄ የምናደርገው ጉዳይ ነው። ስለዚህ የመጨረሻው በዚህች የተላለፈችው ሐዲስ ሁላችንም ጥንቃቄ ያስፈልገናል። እሱ ምንድነው? ጥርጣሬን አደራችሁን ያሉት ማን ያለው? ነብዩ አለይሂ ሰላቱ ወሰለም። አደራችሁ እንኳን ይሄ በህይወታችን በላይፋችን ይቅርና በሰው ልጆች ህይወት እንኳን ያልተረጋገጠ ወሬ እንዳናወራ ነው የከለከሉ። አደራችሁ መጥፎ ጥርጣሬን ያሉ። በጣም ጥንቃቄ ሁላችንም ያስፈልገናል። ያለበለዚያ 4 ወልዶ 5 ወልዶ 3 ወልዶ 1 ወልዶ ሊጋቡ ያሰቡት ሁሉ ይቅርብሽ ይባላል ባልተረጋገጠ ወሬ። ስለዚህ እዚህ ውስጥ ያለን ሰዎች ተቀምጠን ማውራት መተራረም ያስፈልገናል። እዚህም ያለው ከዚህ ውጪ ፕሮግራምን በዚህ ሚዲያ የሚከታተለው ሁሉ ቤታችን ላይ የገባው ሸይጣን ለጠንቋይ ብለን ቤታችንን መረበሽ የለብንም። ለአስመሳዮችና ለዘመናዊ ሌቦች ብለን ቤታችን መተው የለብንም። የቤታችን ሰላም ማስቀደም ያስፈልጋል። አንተ ራስ ጭንቅላትን ተጠቀሙ እንጂ አላህ አቅል የሚባል ነገር እኮ ሰጥቶናል። ባለቤቴ እንዴት አደርጋለች? ባለቤቴ እንዴት ያደርግብኛል? ወንድሞቼ እንዴት ያደርጉብኛል? ሊያደርጉ እኮ ይችላሉ፣ ግን እርግጠኛው በቃ ሙስጠፋ ሲል ሙስጠፋ ነው ለካ ቆይ ያሳየዋል። ሙስጠፋ ከነሚስቱ፣ ሙስጠፋ ከነ ልጆቹ፣ ሙስጠፋ ከነአማቹ የሚገርም ጠላት ይፈጠራል። ማን ያለው? ሸይጣን። አህመድ ይባላል፣ የአህመድ ከነሚስቱ ብጥብጥ ቤት ውስጥ። ሁሴን ይባላል፣ ሁሴን ከነሚስቱ ይሄው ከገበያ ወጣችሁ ይላል። ሰው ዛሬ ከገበያ ወጣው እኮ የሥራው ሲስተም ስለተበላሸ ነው እንጂ ከገበያ ጠንቋይ ያወጣል እንዴ? አንተ ከገበያ ላለመውጣት ከፈለክ ሱቢ ሰግደህ ውጣ። ጧት ለወጦ ወደ ገበያ ለሚወጣ ሰው ነብዩ ዱዓ አድርገውለታል። ጧት ተነስቶ ወደ ስራ የገባ ሰው ስራውን ባርክለት፣ ገበያውን ባርክለት ብሎ ዱዓ አድርገውለታል። እስከ 5 ይተኛል፣ ሱቅ 5 ተኩል ይደርሳል። ኧረ እባክህ አንተ ልጅ ይላሉ አባቱ። ኧረ ተው እባክህ አንተ ልጅ ስራን ቶሎ ጀምር ሲባል አይ ባባ እኔ ትንሽ እየተጠራጠርኩ ነው ሲር ሳይደረግብኝ አይቀርም ይላል። ሻወር ታጥበህ ጠዋት 1 ሰዓት ወጣ ምን ሲር ራስን ያረከው በራስህ ላይ እንቅልፉን ጠግቦ ለኡማ ሁሉ ተኝቶ ሲር ተደረገብኝ ይላል። አዎ የእውነት የተደረገብህ እኮ አንተ ነህ ሲር። የእውነት ግን ደስ የሚለው ያንተ ሲር ራስህ ጋር ነው መድኃኒቱ። የሚቀራብህም ሰው አያስፈልግም። ሰው ሳይኮሎጂካል እኮ ከተረበሸ አንዳንድ ያላያችሁም ድሮ መቼም ሩቃ ቤት እንደ ዳቦ ቤት በዝቶ ነበር። ቁርአን የሚቀራበት ቦታ 3 ሰዎች ይዘው ይሄዳሉ የታመመውን ለ4 ሆነው። ከዛ ልክ አውዙ ቢላሂ ሚነ ሸይጣን ረጂም ሲባል 3ቱ ነው የሚጮሁት፣ ሌሎቹ ሊያሳክሙ ሄዱት ይጮሃሉ። አየህ የውስጥ ህመም ነው እኮ ምንም የለም። ልጅቷን ሊያሳክሙት ልጁን ሊያሳክሙ ወስደው የሚጮሁት ግን እነሱ ናቸው። አላህ ያሳየ። ስለዚህ አላህ መድኃኒት ሰጥቷል። ሲር የምትፈራ ከሆነ ምንም የምትፈራው ነገር የለም። ሐስቡነላህ ወኒዕመል ወኪል። ሲደመር ደግሞ ምን ስላለ ነው አንተ ሲር የሚሰራብህ እንዴ? 50 ሺህ ብር ይዘህ ነው እንዴ ሲር የሚሰራብህ? ገና ቁጠባ ጀምረህ ሲር ይሰራብሃል እንዴ? ተስቢህ አድርግ፣ ተህሊል አድርግ፣ ቁርአን ቅራ፣ አለቀ። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን። የሚዋጥ መድኃኒት አለ። አንተ ምን ያስፈልጋል? ይሄን አስቀርተህ ሌላ ችግር ካለ ቀይ ወጥ ያማራቸው አሮጊቶችን ሰብስበህ ቀይ ወጥ ልቀቅባቸው። ይሄ ደግሞ የታክሲ በላቸው። የሚገርም መድኃኒት። ጥቁር አንበሳ ማተኛም፣ የግል ማተኛም፣ ውጪ ማትሄድም። አንተ የእውነት መድኃኒቱን ተጠቅመሃል፣ አለቀ። ከዚህ ውጪ ሲር እያልን ያማረው ቤታችን፣ ያማረ ትዳራችን፣ ያማሩ ልጆቻችን፣ ያማረው ኑሯችን እንዳይጨልምብን መጠንቀቅ ያስፈልጋል። የነዚህ ነገሮች ደግሞ ዋናው ትልቁ የነዚህ ነገሮች ደግሞ ችግሮች በተለይ እንግዲህ ያው መናገር ስላለብን ነው። ያው እኔ የምናገረው ስለምወዳችሁ ነው። ጫት ነው። ኮስተራላችሁ ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣም። የማንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም፣ ወደፊትም አልቀመጥም። ግን ወንድሞቼ እንዲድኑ ፈልጋለሁ።